ዳዊት በድሏል፣ ወድቋል። ግን ክርስቶስ እንደማረው የምናውቀው አባቴ ብሎ ሊጠራው ፈቃደኛ ሆነ። የዳዊት ልጅ ተብሎ ሊጠራ ራሱንም እኔ የዳዊት ዘርና ስር ነኝ ብሏል። በምድር እያለ ብቻ አይደለም፣ በሰማይ ለዮሐንስ እኮ በራእይ ነግሮታል እኮ። ዮሐንስ ራእይ ላይ ሲያየው እኔ የዳዊት ስርና ዘር ነኝ ብሎታል። ስለዚህ አባቴ ብሎ ሊጠራበት አላፈረም። እኛ መንፈሳዊ አባቶቻችን፣ ንስሐ አባቶቻችን፣ ካህናት የሆነ ሕጸጽ ቢኖርባቸው አባቴ ናቸው ብለን ለመቀጠል ፈቃደኛ ነን ወይ? የኔ ንስሐ አባት ናቸው ለማለት በስጋ አባታችንም ተመሳሳይ ነው። ክርስቶስ ግን ሩህሩህ አምላክ መሐሪ አምላክ ስለሆነ ዳዊትን መማሩን ከምናይበት ነገር አንዱ የዳዊት ልጅ ተብሎ ተጠርቷል። የዳዊት ልጅ ሆይ ማረኝ ሲሉትም ደስ ይለዋል፣ ወዲያው ነው የሚቀበለው። በነገራችን የዳዊት ልጅ ሆይ ማረኝ ሲሉት ደስ ካለው የማርያም ልጅ ሆይ ማረኝ ሲሉት ምን ይሰማዋል? እቺንም መቼስ ሳንጠቅሳት አናልፍም። ምክንያቱም ዳዊት ብዙ በድሎ የዳዊት ልጅ ሊባል ከፈቀደ ምንም ያልበደለች እናቱ ድንግል ማርያምን የማርያም ልጅ ሆይ ሲሉት ምን ያህል ደስ ይለው ይሆን?